حديث رواه إمام أحمد እቺ ደርስ ትበቃለች ዛሬ ምላስ በልብ ላይ ያለው ተጽዕኖ ይኸው ነብዩ ሰለላሁ ዐለይሂ ወሰለም ما رواه إمام أحمد في مسنده قال رسول الله صلى الله عليه وسلم لا يستقيم إيمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه لا إله إلا الله لذين أمله تسعدابي كبر منك عالمنا داعي كاية ይሄ ቀልቡ የተበላሸ እኮ ነው እንዴት ብለህ ከሱ ጋር ተቀርባለህ ከይፍ ሰሜት ወላ ማሰሜት ሽሽበት مفهوم ለምን ቀልቡ ቢስተካከል ምላስ ቢስተካከል ነበር ምላስ የቀልብ ጭልፋው ነው አሉ ቀልብ ድስት ምን ተከተከ ድስት ነው አሉ ውስጡ ላይ ቃላቶች ምን አሉ ቀልብ ከሱ የሚጨልፈው ምላስ ነው አሉ ምላስ ቀልብን ጨልፎ ለሃዳ ቀልባቸው ጣሃሪ የሆኑ ሰዎች በምንም ተአምር ዓሊም አይሰድቡም አይነኩም ሰው አምጣልኝ ይሄው ነብዩ ሰሃባዎች ታቢዒኖች ታቢዒ ዘመነ አላህ የሚፈሩ ዑለማዎችን ያቸው በስ ታሪክ የምታከውን ከምትቀራከው ይበቃል ሰሜት ወላ ما ሰሜት አላህ ደብስተና ለሃዳ አንድ ሰው ልቡ እስኪስተካከል ድረስ ኢማኑ አይስተካከልም እንደዚሁ ምላሱ እስኪስተካከል ድረስ ቀልቡ አይስተካከልም خلاص አሁን አገኘ መንገድ አገኘ አሁን የሰው ቀልቡ ትክክል ነው ወይ ምላሱ ነው ምን የሚያቀራ ሰሜት ወላ ما ሰሜት حب الدنيا ዱንያ ፍቅር ሰው እንድትሰድብ ሰው እንድታከብር ሰው እንድትፈርጅ ነው የሚያደርገው ወይስ ለአኺራ ያዘጋጃል ኻቲማ ሰሜት والله أعلم